What if everything you believed ቻችን ኢራን ስትባል ወደ አእምሯችን የሚመጣው ጦርነት፣ ማዕቀብና የፖለቲካ ውጥረት ነው። ነገር ግን ይህች ሀገር ከዜናው ባሻገር ማን ናት? በዓለም ሁለተኛውን የተፈጥሮ ጋዝ እና አራተኛውን የነዳጅ ክምችት የያዘች ከ88 ሚሊዮን በላይ ሕዝብ ያላት ይህች ሀገር ለምን የበለጸጉ ሀገራት ተርታ አልተሰለፈችም? ዛሬ በግሎባል ሌንስ 360 ኢራንን በ360 ዲግሪ መነጽር እንቃኛለን። ወደ ኋላ ተጉዘን ጥንታዊቷን ፋሪስን ማየት አለብን። ፋርስ ዝም ብላ ሀገር አልነበረችም። የዓለማችን የመጀመሪያዋ ሱፐር ፓወር ወይም ልዕለ ሀያል መንግስት ነበረች። በተለይ ስልጣኔ ምንጭና እንደ መሪ ህዝብ የሚያዩት ከዚህ ታላቅ ታሪካቸው በመነሳት ነው። የዛሬው የፖለቲካ ውጥረትና የማዕቀብ ጫና የሚከብደውም ይህን የመሰለ ታላቅ ታሪክ ያለው ህዝብ ላይ ስለሆነ። ኢራን የፋርስ ወይም ፐርሺያ ስልጣኔ ባለቤት ናት። ይህ ለህዝቡ ትልቅ ኩራት ነው። ነገር ግን በ1979 የተካሄደው እስላማዊ አብዮት የሀገሪቱን ማህበራዊ ደንቦች ወይም ኖርምስ ለዘላለም ቀይሮታል። ከዘመናዊው ንጉሳዊ አገዛዝ ወደ ሃይማኖታዊ ስርዓት ጂኦግራፊ ለኢራን ሁለገብ መሳሪያ ነው። በፓኪስታንያን ባህርና በፋርስ ባህረ ሰላጤ መካከል መገኘቷ የንግድ ማዕከል ያደርጋታል። በተለይ የሆርሙዝ የባህር መስመር የዓለም 20% ነዳጅ በዚህ ጠባብ መስመር ያልፋል። ኢራን ይህንን መስመር የመዝጋትም አቅም አላት። ይህ ደግሞ ለዓለም ኢኮኖሚ ትልቅ ስጋት ነው። ይህ በፖለቲካው ጠረጴዛ ላይ ትልቅ ተሰሚነት ሰጥቷታል። ወደ ዋናው ጥያቄ እንመለስ። ኢራን ለምን አልበለጸገችም? 3 ዋና ዋና ምክንያቶችን በዝርዝር እናያለን። የመጀመሪያውና ዋነኛው ምክንያት የነዳጅ ጥገኝነት ሆኖ እናገኘዋለን። ሀገሪቱ በነዳጅ ሽያጭ ላይ ብቻ የተመሰረተች በመሆኗ የነዳጅ ዋጋ ሲቀንስ ኢኮኖሚው ይናጋል። በሁለተኛ ደረጃ ዓለም አቀፍ ማዕቀቦች ይገኛሉ። አሜሪካንና አጋሮቿን በጣሉት ማዕቀብ ምክንያት ኢራን የባንክ አገልግሎትና የቴክኖሎጂ ማግኘት አትችልም። ይህ የሀገሪቱን የኢንዱስትሪ እድገት አንቆታል። ኢራን ለምን አልበለጸገችም? 3 ዋና ዋና ምክንያቶች አሉ። አንደኛ፣ የነዳጅ ጥገኝነት። ሀገሪቱ በነዳጅ ሽያጭ ላይ ብቻ የተመሰረተች በመሆኗ የነዳጅ ዋጋ ሲቀንስ ኢኮኖሚው ይናጋል። ሁለተኛ፣ ዓለም አቀፍ ማዕቀቦች። አሜሪካና አጋሮቿ በጣሉት ማዕቀብ ምክንያት ኢራን የባንክ አገልግሎትና ቴክኖሎጂ ማግኘት አትችልም። ይህ የሀገሪቱ የኢንዱስትሪ እድገት አንቆታል። ሶስተኛ፣ የመንግስት ቁጥጥር። አብዛኛው ትላልቅ ኩባንያዎች በመንግስትና በአብዮታዊ ጥበቃ ሰራዊት ስር ናቸው። ሶስተኛ፣ የመንግስት ቁጥጥር። አብዛኛው ትላልቅ ኩባንያዎች በመንግስትና በአብዮታዊ ጥበቃ ሰራዊት ስር ናቸው። ለኢራን ትልቅ ፈተና ነው። የአየር ንብረት ለውጥ እና
የሀገሪቱን ግብርና እየፈተነ ነው። በሌላ በኩል ግን ኢራን በናኖ ቴክኖሎጂ እና በሕክምና ዘርፍ አስደናቂ እድገት እያሳየች ነው። ወጣቱ ትውልድ በዲጂታል ኢኮኖሚ ላይ ትልቅ ተስፋ አለው። ኢራን ማዕቀብ ተነስቶላት ወደ ዓለም አቀፍ ገበያ ብትቀላቀል በ10 ዓመት ውስጥ የመካከለኛው ምስራቅ ኢኮኖሚ ሞተር መሆን አቅም አላት። በመጨረሻም ኢራን የፖለቲካ እስረኛ የሆነች ባለሀብት ሀገር ናት። በታሪክና በተፈጥሮ ሀብት የበለጸገች ግን በስትራቴጂያዊ ውጥረት የታሰረች ሀገር ናት። እናንተስ ሰላም ብትፈጥር ኢራን ከዓለም ጋር ሰላም ብትፈጥር የዓለም ኢኮኖሚ ምን ሊሆን ይችላል? የዓለም ኢኮኖሚ ምን ሊሆን ይችላል? ከታች በኮመንት መስጫው ላይ ተወያዩበት። ይህ ግሎባል ሌንስ ነው። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለወደዳችሁት ሸር ማድረግ። ቪዲዮ ሌላ ሀገርን በ360 ዲግሪ እስክንቃኝ ድረስ ሰላም ቆዩ።